ሰላም እንደምሰነበታችሁ ውድ ቤተሰቦቼ፣ ዛሬ ደግሞ የቦለቄ አስገራሚ የጤና ጥቅሞች እነግራችኋለሁ። እስከ መጨረሻው እንድትከታተሉኝ እጠይቃለሁ። ቦለቄ ከቆላ ጥራጥሬ ሰብሎች አንዱ ሲሆን የተለያዩ ዝርያዎች አሉት። ነጭ ቦለቄ፣ ጥቁር ቦለቄና ቀይና ዥንጉርጉር በመባል ይታወቃል። በኢትዮጵያ በተለይ ሞቃታማ ቦታዎች በሰፊው የሚመረት ነው። ቦለቄ ለውጭ ሀገር ከሚቀርቡት የጥራጥሬ ሰብሎች ረብጣ ዶላሮችን ከሚያመጡ የመጀመሪያ ደረጃ የያዘ ሰብል ነው። ቦለቄ ከፍተኛ የፕሮቲን ይዘት ስላለው የተመጋቢውን የፕሮቲን ፍላጎት በማሟላት በኩል ጠቃሚ ድርሻ አለው። ከ100 ግራም ደረቅ ቦለቄ 21.5 ግራም ፕሮቲን ይገኛል። ከዚህ በተጨማሪ ቅባት፣ ካርቦሃይድሬት፣ ፋይበር፣ የተለያዩ ማዕድናትንና ቫይታሚን በበቂ ሁኔታ ይዟል። በሀገር ውስጥ ቦለቄ በንፍሮ መልክ ከማሽላና ከበቆሎ ጋር ተደባልቆ ለምግብነት ያገለግላል። ከቆጮ ጋርም አብሮ ይቀርባል። ሳምቡሳና ሾርባ ለመስራት ያገለግላል። በአንዳንድ አካባቢዎች ደግሞ በክክና በሽሮ መልክ ያገለግላል። ከዚህ በተጨማሪ ተረፈ ምርቱ ለከብቶች መኖነት ያገለግላል። ቀጥሎ ደግሞ ሳይንስ ያረጋገጣቸውን የቦለቄ የጤና በረከቶችን እናካፍላችሁ። አንደኛ፣ ክብደት ለመቀነስ ይረዳል። በዛ ላይ ኃይል ሰጪ ምግቦችን በመመገብ ለሚከሰት ከልክ ያለፈ ውፍረትን በተለይም በወገብ አካባቢ ለሚከሰት ቦርጭና የሰውነት ቅባትን ቦለቄ አዘውትሮ በመመገብ መቀነስ እንደሚቻል ተረጋግጧል። ሁለተኛ፣ የተለያዩ ጥናቶች እንደሚጠቁሙት ቦለቄ በፋይበር የበለጸገ በመሆኑ ከምግብ መፈጨት ጋር የተያያዘ የምግብ ስርዓተ ልመትን በማፋጠንና ጤናማ በማድረግ የድንዳኔና የፊንጢጣ ካንሰርን ይከላከላል። ሶስተኛ፣ አይነት 2 በተባለ የስኳር ህመም የሚሰቃዩ ሰዎች ያለ መድኃኒት የደም ስኳር መጠናቸውን ከሚቆጣጠሩበት አንዱ መንገድ መካከል ቦለቄ መመገብ ማዘውተር እንዳለባቸው ይመከራል። አራተኛ፣ በቦለቄ ውስጥ ያለው አይሶፍላቮንስ የተባለው ንጥረ ነገር ሰዎች ቦለቄን አዘውትረው የሚመገቡ ሰዎች ከማይመገቡት ጋር ሲነጻጸር በሳምባ ካንሰር የመጠቃት እድላቸው ዝቅተኛ እንደሚያደርገው ተረጋግጧል። አምስተኛ፣ ቦለቄ በቫይታሚን ቢ እና በዚንክ ማዕድን የበለጸገ በመሆኑ የቆዳን ጤና ይጠብቃል። የቆዳን መቅላት፣ ማበጥ ከመቀነሱን ባሻገር የቆዳ ወዘ ሚዛን በመጠበቅ ቆዳችን አንጸባራቂ ጸዳን እንዲኖረው ያደርጋል። ስድስተኛ፣ ቦለቄ የማይሟሟ የፋይበር አይነት መያዙ ነው። በአንጀታችን ውስጥ የሚገኙ ባክቴሪያዎችን ይህንን ፋይበር ሲያገኙት በቀላሉ እንዲብላላ በማድረግ ቡትሪክ አሲድ እንዲፈጠር ያደርጋሉ። ቡትሪክ አሲድ ደግሞ የአንጀትን ግድግዳ የማደስ ችሎታ አለው። በተጨማሪም ቆሻሻ ከአንጀታችን ውስጥ በፍጥነት እንዲወገድ የማድረግና ጠቃሚ ንጥረ ነገሮች በቀላሉ በአንጀት ግድግዳ እንዲመጠጡ የማድረግ ችሎታ አለው። ውድ ቤተሰቦቼ፣ ይህ መረጃ እጅግ አስፈላጊና ጠቃሚ መረጃ ስለሆነ ሌሎችም ሼር በማድረግ እንድትጠቀሙበት እንድታደርጉ ጠይቃለሁ። ቪዲዮውን ላይክ አድርጉት። ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ክፍል የእግዚአብሔር ሰላምና ፍቅር ከሁላችን ጋር ይሁን። ሰላም።